ሰላም ጤና ይስጥልን የተከበራችሁ ቻናላችን ቤተሰቦች፣ ዛሬ ዓለም ትንፋሿን ይዛ እየተከታተለችው ወዳለውና መካከለኛው ምስራቅ ወደማይቀለበስ ቀውስ ውስጥ የከተተውን የእስራኤልና የኢራን ቀጥተኛ ጦርነት በዝርዝር እንመለከታለን። ከየካቲት 21 ወይም ፌብሩዋሪ 28 2026 ጀምሮ እስራኤልና አሜሪካ በኢራን ላይ የከፈቱት መጠነ ሰፊ ጥቃት ዛሬ ስድስተኛ ቀኑን ይዟል። የኢራኑ የበላይ መሪ አያቶላ አሊ ካሜኒ መገደል፣ በኢራን የኒውክሌር ጣቢያዎች ላይ የተቃጣው ጥቃት እንዲሁም ደግሞ የኢራን የአጸፋ እርምጃ ቀጠናውን የጦር አውድማ አድርገውታል። በዛሬው ቆይታችን የጦርነቱ መነሻና አሁናዊ ሁኔታ፣ የኢራን የሚሳኤል ድብደባና የእስራኤል አየር መከላከያ ስኬት፣ የሊባኖስ፣ የሶሪያ እና የባህር ሰላጤው ሀገራት ተሳትፎ እንዲሁም ይህ ጦርነት በዓለም ኢኮኖሚና በነዳጅ ዋጋ ላይ እያሳረፈ ያለውን ተጽዕኖ በዝርዝር እንፈትሻለን። አብራችሁን ቆዩ። ጦርነቱ በይፋ የጀመረው ባለፈው ቅዳሜ ነበር። እስራኤልና አሜሪካ ኦፕሬሽን ኤፒክ ፈሪ በሚል በጋራ በሰየሙት ዘመቻ በኢራን ቁልፍ ወታደራዊና ስልታዊ ቦታዎች ላይ ጥቃት ሰነዘሩ። የመሪዎቹ ኢላማ በቴሄራን የሚገኘው የመሪዎች መኖሪያ ግቢ ተደብድቧል። ከፍተኛ የኢራን ወታደራዊ መሪዎች መገደላቸውም ተረጋግጧል። የኒውክሌር ስጋት ናታንዝ የሚገኘው የዩራኒየም ማበልጸጊያ ጣቢያ ጉዳት ደርሶበታል። ይህም ኢራን ወደ ኒውክሌር ቦምብ አመራረት ተቃርባለች በሚል ስጋት የተወሰደ እርምጃ እንደሆነ እስራኤል ገልጻለች። የአየር ላይ የበላይነት እስራኤል ከ1600 በላይ የአየር በረራዎችን በማድረግ የኢራንን የአየር መከላከያ ዘዴዎች ማዳከሟን እየገለጸች ነው። የኢራን አጸፋዊ እርምጃና የክልሉ ሀገራት ኢራን በበኩሏም ዝም አላለችም። ባለፉት ጥቂት ቀናት በመቶዎች የሚቆጠሩ ባለስቲክ ሚሳኤሎችን እንዲሁም ደግሞ ሰው አልባ አውሮፕላኖች ወይም ድሮንስ ወደ እስራኤልና አካባቢው ወደሚገኙ የአሜሪካ የጦር ሰፈሮች አስወንጭፋለች። የእስራኤል ጉዳት በቤት ሸመሽ አካባቢ በደረሰ የሚሳኤል ጥቃት ንጹሃን ዜጎች መሞታቸው ተዘግቧል። የጎረቤት ሀገራት ስጋት የኢራን ሚሳኤሎች በስህተትም ይሁን ሆን ተብሎ እንደ ኳታር፣ ኩዌት እና የተባበሩት አረብ ኤሚሬትስ ያሉ ሀገራትን እየነኩ ነው። ቱርክ በድንበሯ ላይ የሚሳኤል መከላከያዎችን አዘጋጅታለች። የሆርሙዝ ወሽመጥ መዘጋት ኢራን የዓለም ነዳጅ የሚተላለፍበትን የሆርሙዝ ወሽመጥ ወይም ደግሞ ስትሬት ኦፍ ሆርሙዝ ለመዝጋት መሞከሯ የዓለምን ገበያ አናግቶታል። የሊባኖስና የሂዝቦላ ሚና ጦርነቱ በኢራንና በእስራኤል ብቻ አልተገደበም። በሊባኖስ የሚንቀሳቀሰው ሂዝቦላ በሰሜን እስራኤል ላይ በሺህ የሚቆጠሩ ሮኬቶችን እየተኮሰ ይገኛል። እስራኤል በቤሩት የሚገኙ የሂዝቦላ ይዞታዎችን በከባድ ሁኔታ እየደበደበች ይገኛል። ከ300,000 በላይ ሊባኖሳውያን ወደ ሶሪያ እየተሰደዱ መሆኑን የተባበሩት መንግስታት ድርጅት አስታውቋል። የሊባኖስ መንግስት ሂዝቦላን ለማገድ ቢሞክርም ቡድኑ ግን ጦርነቱን ቀጥሏል። ዓለም አቀፍ ምላሽና የኢኮኖሚ ቀውስ ይህ ጦርነት የጂኦፖለቲካ ሚዛኑን ቀይሮታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአገዛዝ ለውጥ ወይም ሪጂም ቼንጅ እንደሚያስፈልግ በግልጽ እየተናገሩ ይገኛል። የኢኮኖሚ ተጽዕኖ የነዳጅ ዋጋ በባህረ ሰላጤው የሚገኙ የነዳጅ ማጣሪያዎች በመጠቃታቸው የነዳጅ ዋጋ በከፍተኛ ሁኔታ ንረዋል። የአየር መንገድ መስተጓጎል ወደ መካከለኛው ምስራቅ የሚደረጉ በረራዎች በሙሉ ተቋርጠዋል። የሩሲያና የቻይና አቋም ሩሲያ ከዚህ ቀውስ የነዳጅ ዋጋ መጨመር ትርፍ ለማግኘት እየሞከረች ሲሆን፣ ቻይና ግን የኢኮኖሚ ጥቅሟ እንዳይነካ ከፍተኛ ስጋት ገብቷታል። ክቡራትና ክቡራን፣ የመካከለኛው ምስራቅ ሁኔታ በየሰዓቱ እየተለዋወጠ ነው። ዓለም አቀፍ ማህበረሰብ የተኩስ አቁም እንዲደረግ ቢጠይቅም ሁለቱ ወገኖች ግን ወደ ኋላ የሚለው ይመስላል። ይህ ጦርነት ወደ ሶስተኛ ዓለም ጦርነት ያመራ ይሆን ወይንስ ደግሞ የኢራን መንግስት ውድቀት ያስከትላል የሚለው የሁላችንም ጥያቄ ነው። እናንተስ በዚህ ጉዳይ ላይ ምን አስተያየት አላችሁ? ጦርነቱ በኢትዮጵያና በአፍሪካ ቀንድ ላይ ምን አይነት ተጽዕኖ ሊያመጣ ይችላል ብላችሁ ታስባላችሁ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ስለተከታተላችሁ እናመሰግናለን። ወቅታዊ መረጃዎችን በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ለዓለማችን፣ ሰላም ለሀገራችን ይሁን። ቻው።